ፍቃድ ፈልጌ ነው ለነገ ፍቃድ ልጠይቅ ነበር ነገ ፍቃድ አሰጠኝ ፍቃድ ፈልጌ ነው አዎ ነገ ስለማመኝ ማለት ነው ትንሽ ፍቃድ ስጠኝ ብዬ ነው ምን ተቸገርሽ አጎቴ ዛሬ ራሱ ልሞት ትንሽ ነው የቀረውና ነገ ደግሞ ልሞት ስለምችል በእናትህ ፍቃድ ስጠኝ ነገ ስለሚያመኝ አሁን ሰላም ነው መስለኝ ጤና ነው አሁን ጤና አይደለም እኔ ነፍሻሉ እንጂ ነገ ልሞት ይችላል አዎ ነገ ልሞት ይችላል እንጂ አልሞተም አይደል ይሞታል ዛሬ ራሱ ልሞት ማለት ነው ነፍሱቺ ናት ተክናት የቀረች እና ህመም በቀጠሮ ነው እንደሚመጣው ላንተ ደግሞ አዎ መሰለኝ ፈልጌ ነው ነገ መታመም ትችላለህ ማለት ነው አሁን አዎ ምን አይነት በሽታ ነው ግን የሚታመመው የጎንፋ ሊሆን ይችላል የራስ ምታት ይችላል ምታት ምናምን ይችላል በቃ ዛሬ ራሱ ሊሞት ይችላል እኮ ግን ነገ ነው የሚሞተው እሺ እርግጠኛ ከሆንሽ ችግር የለውም ሂጂ በቃ ሂጂ ችግር የለውም እርግጠኛ ከሆንሽ አመሰግናለሁ ችግር የለውም አሁን ነገ መታመም ስለምትችል ፍቃድ ፈልጌግ ነው ፍዳው ወደ ክላስ አልቻልኩም በሻት ነይ ይኸውልሽ ካልሞተ ትቀጫለሽ ሰምተሻላ እርግጠኛ ነኝ ይሞታል ግን ካልሞተ እንዴት እቀጣለሁ አይሞትም ማለት ነው እንዲሞት ጸሎት አድርግልኝ ይሞታል እሱም አይሞታል ከሞተ ችግር የለውም ሻላ كده المناجر ندفايس الدبان النار كده المناجر difficult of that is فنجانتنا قبل فنجان تسكبي لك فنجان so the branch of that is good the normal is about the hot of the hottest is the normal of that of the udah tu nak kami beda tu udah tu nak kami go bisa agus Devita እዚህ ቤት ወይ ሰላም ነው ጋሽ ሰላም ነኝ ና ቤቱን የሚከራይ ሰው ስለመጣ ልቀቀልኝ ወንድሜ ልቀቀልኝ እውነት በቃ 3 ወር ምንም አልከፈልክም እከፍላለሁ ጋሽ ተው ይሄ ሰው መጣ ሰው አቆምኩ ቶሎ በል አጣይ እከፍላለሁ ጋሽ ቶሎ በል ግቢ ልቀቅ ኧረ ተው ና አውጣ ና እሺ እቃዬን ወስዳለሁ እስኪ ውሰድ እሺ ጋሽ ውሰድ ቶሎ በል እንዴ ፍራሹን ልትወስድ ነው እንዴ ፍራሹን ልትወስድ ነው አዎ እንዴ የሶስት ወሩን እኮ በዚህ ፍራሽ እኮ ነው እንትን ያልኩት እንጂ ሰዓት ከፍለ ነው ኧረ አስቀምጥ አረጋሽ እቺ ብቻ እኮ ነው ንብረቴ አዎ ሱናች አይደል እንዴ ብሩን የተወኩል የሶስት ወር እኮ ነው ያለበት ሱና አስቀምጥ ተከራይ ገባበታል እሺ ኧረ ሻንጣ ምን ሆነ ነው እኛ እኮ ይሄን አስበን ነው የሶስት ወር እሺ አንድ ልብስ ብቻ ልብስ ዛንተላል እንዴ ቀልዳ አረጋሽ ግን ና እንዴ ይሄን ልትወስድ ገራሚን አንተ የሶስት ወር እኮ ነው ያለበት ናምጣ ገራሚ እኮ ነው በጣም የምትገርም ሰው ያው ምን ገዛ አረጋሽ በቃ ቤት ውስጥ እኖራለሁ እኔ አልወጣም እንደዚህ ከሆነ ለምን እንዴ ወሰዳችሁ አይደል እንዴ ወይ ብሩን ስጠና ስንት ነው ሰዓት መሸ ሰዎቹን አቆም ገና እኮ እንዴ ትገርማለህ በጣም ፍታ እስኪ ደሞ ሰዓትም አለክ አንተ ቤት ክራውን አትከፍለም እነዚህ እሺ በቃ ደና ደሩ ልጅ እሺ በሰላም ያገናኝ እማየም ሰላም በሉ ይኸው ሰላም ሳልላችሁ ወጣው ፍቅርታ ችግር የለው ምንም ችግር ሜቲም ሰላም እንደነሽ ወጣው ሰላም ሳልልሽ የትንሽ ጩጬው ልጃችሁ ጩጫና የሆነ ሴትዮ አለችና ስራ ቦታ ነው ማውቃት ትልቅዬ ናት በእድሜም በጣም የሄደች ናትና እኔ ልጆች አላት ባላላት ብዬ ነው የምገምተው በፊት ከዛ እንደጋጣሚ የነሱ ሰፈር መጣውና መሸብኝ ከዛና ቤታችን ሰፊ ነው እኛ ጋር ታድራለች አለችኝና ከዛ እሺ ብዬ መጣው ስመጣ ማንንም ሰው የለም ልጆችን ቤት ውስጥ የሉም የሷ ባልም የለም
ብቻ ናት በቃ ወይም ገና የምመጣ ከሆነ እኔ እንጃ ልጆቹም ገና የምመጡ ከሆነ እኔ እንጃ እየተቸገርኩ ነው በጣም ከባድ ችግር ውስጥ ነኝ ጎረምሳው አቤት ናተኛ እንጂ ምን ነው ፈራ አይ አልፈራሁትም ልጆችስ እኔ እንግዲህ ልጄ ሶስት አሉኝ አሜሪካ ነው ያሉት ባለቤቴ ደግሞ ፖሊስ ነው እሱ ውጪ ነው ሮንድ ነው እና ማንም ሰው አይመጣም እኔ የሚመጣ አይመስለኝም ብቻሽ ነው ታዲያ መሳሪያ ይዞ ወጥቷል እንግዲህ ሮንድ ነው መሰለኝ ጥሩ ናተኛ እንግዲህ አልተኛ ምን እንቅልፍ አልያዘኝም ያለ እንግዲህ ሰዓት ሄዷል እኮ 8 ሊሆን ነው አንዳንዴ እንደዚህ ነኝ እኔ አንዳንዴ እንቅልፍ እንጂ በቃ ሳልተኛ ነው ማድሮ አንዳንዴ እሺ አይለኝም እና እንግዲህ በቃ የምን ተንቻለውና ናሺ እሺ መጣለሁ ጋይስ አሁን ምን ይሻለኛል ሰውዬው ፖሊስ ነው ብለኛለች መሳሪያ ይዞ ወጥቷል ብለኛለች አሁን የሆነ መሳሪያ ይዞ ቢመጣስ ቢሞትስ እዚህ ውስጥ ወይኔ ጉድ አሁን ምን ይሻለኛል ዛሬ የሆነ መላስ አፉልኝ በቃ ሰላም ነው ሰላም ነው አለ ሲጋሽ እዚህ ውሃ ትቀዳላችሁ እዚህ ጋር ምንድነው የዲስ ሰራተኛ ነኝ ዲስ ሰራተኛ ታዲያ የዲስ ሰራተኛ ግቢ ውስጥ ነው እንዴት የምትለጥፈው እንዳትልጡ ብዬ እኮ ነው በሩ ላይ ለዛ ነው ታዲያ እዚህ ግቢ ውስጥ ምን ይጠቅማል ውጭ ላይ አትለጥፍም እንዳትልጡ ብዙ ነው የተለጠፈውና ወሰደው ላንሳው አንሳይል እንዴ ምን አይነት ዘመን ነው የመጣው ምን ልታረግ ነው አንሳ ላሉኝ አረ ምንድነው ምንድነው ወጣሻው ወጣ ከግቢ ደውሉ እንግዲህ ስልኩ ዛለ ወጣሻው ሌባ እንዴ ይሄ ሰውዬ ነው በቃ ያስቸግረኝ አሁን በፊት ለፊት ከርኩ ይገለኛል ኳላ ላይ ሂጂ አሁን አናቱ ነው የምመታው ገላለሁ ዛሬ ገላለሁ አልኩ ሰላም ነው እንዴት ነው ጥሩ ሰው ሰላም ነው እንዴት ነው ሰላም ነው እንዴ አባቴ ሰላም ነው እንዴት ነው ሁሉ ሰላም ነው ትምችኛል እግዚአብሔር ትምችኛል ማለት ሰላም ታበዛታለ ለጋገኛ እጅ ይወዳለሁ ፍቅሬ አመሰግናለሁ ቴንክ ዩ ፍቅሬ ልጋስ አመሰግናለሁ ጥሩ ሰው በጣም ቴንክ ዩ በጣም አመሰግናለሁ ቴንክ ዩ ደውልልኝ አሁንም ይመጣሉ ትቻለ ድም ዛሬ ሰላም ነው እንዴት ነው አባቴ ጤና የለውም እንዴ ጤነኛ ነኝ እግዚአብሔር ጤነኛ ነኝ የተላከው ዛሬ ምን ሆነ ነው ሰላም ልብ አልጠገብኩም ሰላም ብዬ አልጠገብኩም እኮ አደራ ቃኑ እንዳታሳለ ቃኑ እንዳታሳለ በጣም ተቸግሮኝ ነው አንተ ማጣት ስላልፈለኩ ነው የሰጠው እሬ መልሳለሁ አደራ በጊዜው አመሰግናለሁ በጣም ጋሽ እሺ በዚህ ሰሞን ይመልሳለሁ ብሎ አንድ ወር ሙሉ ሳይሰጠኝ ዚቤት ወይ ስልክ አነሳም እንዴ ስልክ ኧረ ቀብር እንሂድ ያ ልጅ እኮ ራሱን አጠፋ አንተ ለብር ብለህ እሱ ራሱን አጠፋ ሆና በእናትህ አንሂድ በምንድን ነው የሞተው በገመድ ራሱን አነቀ አዎ በጣም ብር ሳይሰጠኝ ስለ ብር ታወራለህ ና በእናትህ ኧረ ና በእናትህ ያሳዝናል ሰው በቃ ለብር ምንድነው አንተ እንዴ ለቃቀው እንጂ ለቃቅ ምን ለምን ብር ሳይሰጠኝ ራሱን አጠፋ አንተ ምን ተረጋጋ እንጂ ማንፋራ አርጎ ነው ምን ልታረጋ አንተ እኔም እሱ የገባበት ገብቼ ብርን እቀበላለሁ ኧረ ና አንተ የገባበት ቦታ እኔም እየመጣው ነኝ ብርማ በልተ አትድም መጥቼ እቀበላለሁ ብሬ 10 ደቂቃ ውስጥ ገንዘቤን ተቀብዬ መልሳለሁ ሰላም بلنا ما ننابي ربي
balbala namaa nun dhaabin rabbiin jira balballi kee harka namaa nun ilaalchisi hin ballaada harki kee balbala namaa nun dhaabin rabbiin balbala namaa nun dhaabin rabbiin jira balballi kee harka namaa nun ilaalchisi hin ballaada harki kee Bagaro be rebo kana andi bagaro be mo bagaro isa yumo ya detai wai ti robe rega mati kam ne amma rega kam bagaro be garabi saya to ko fatu robe saat le wayu robo rega fenna hui ni be magamada ni be magamada tu mal pune tumari ne kisi mal pun hai barja badi hui mal pun garra mana wala tau mal pun Lali buka kasih dia serbana mi. Oh gimana nih ngedau jete? Ludin no tuku. Sabi gamadaran yan. Sabi sina jenne. Ruba kasih dia serbana malkum. Baka kamal yan soda tu. Jalle, hey. Bena kelas sena. Senu menjara. Kelas jale gali. Sena kelas defa. Domi namanya domi. Dia kunci ke nama tin kabatu. Ayo tijarega. Pik okage. የምከራይ ቤት የቱ ነው? የምከራይ ቤት አለ የነገባ የምከራይ ቤት አለ ምንድነው መሰለህ ይሄ ግቢ በጣም አስቸጋሪ ነው ጸባይ የሉ ልጅ አለ አለኛ አይቂኔም አንድ ልጅ አለ ከዛ የልጅ ዳይፐርስ ገዛ የኛ ልጅን ይዛልኝ ነው የሚሉ የሆነ ምንም ነገር ገዝቼ ሳያመጣ አካፍሉኝ ምንድነው በጣም ጸባይ የሉ መጥ አትግባ እኔ ራሱ ነው ሊወጣ ነው ይሄኛ ወር ብቻ ነው የምቀምጠው ጭራ ሌላ ቤት ፈልግ ሌላ ቤት ይሻላል እኮ ሰላም ነው እንዴ እዚህ ግቢ ማለት እኔ 5 አመቴ ነው አባያችሁ እንደፈለክ ነው የምትበላ እንደፈለክ ነው ቤቴ ነው እኔ ቤቴ ነው ይሄው እነሱ ጋር ስንት አመት ነው ጋሽ 5 አመት ቤት ፈልገህ ነው አያም ቤት አልፈለኩም እኔ የምጠጣው አካል ስጡን ከለለ ሊድኔ አራለና ግባ አልጠጣም አይተው እንዴ ከነታው ቀባ ካዩን ኦሮሞት እንደናችሁ ደህና ነን ሰላም ነው ትችል ሀዊ ሰላም አብሻል ምንድነው ፍቃድ የሆነ ነገር ተፈጠረ ትችል የሆነ ነገር ተፈጠረ ምንድነው ምን ሆኖ ነው ገመቹ ታጋላችሁ የትኛው ገመቹ ይሄ 12 ነው ናምበሩ መሰለኝ 12 የኛ ክፍል ተማሪ ነው ምን ሆነ ታዲያ ሞቶ ነው ስለዚህ የት ክላስ ውስጥ ቤት ውስጥ ነው ሞቶ ፍቃድ ፈልጎ ነው በቃ እሱ ፍቃድ ይፈልጋል እና ፍቃድ ስጡ ከዚህ በኋላ አልመጣም አለ ይሁን ጥቁር ያለ ረጅሙ ነው እሱ ነው በቃ ፍቃድ ስጡ እናንተ እሺ ካላችሁ ፍቃድ ስጡ ታዲያ እኔ እስካሁን እንዴት አልሰማሁትም እኔ በቃ ስሙ አሁን ሂዱ ችግር የለውም ፍቃድ ሲሰጣችሁት ችግር የለውም ሂዱ ቤት ውስጥ ነው የሞተው አይደለም ቤት ውስጥ ነው ቅርብ ነው ሩቅ ነው ሂዱ በቃ እኔ ሄጄ ለአስተማሪዎቹ እነግራለሁ ስለዚህ ከዚህ በኋላ ይመጣልና ፍቃድ ስጡት አልሰጥም እኔ ዛሬ አልሰጥም ስጡት አልሰጥም መጥቶ እሱ ፍቃድ ለእናንተም ይውሰድ እንዴት ይመጣል ትችል እንዴት ይመጣል ለምን አይመጣም እሱ ካሁን በኋላ ሞቷል በቃ ፍቃድ ስጡት አይመጣም ሲኦል ነው የገባው ማለት ነው ልጁ ጥሩ ሰው ነበር እኮ ወይኔ በቃ አልሰጥም ፍቃድ ሂዱ አሁን ክላስ ግቡና እኔ ፍቃድ ይፈልጋሉ ነገ ችግር የለውም እናወራለን ሂዱ አሁን ክላስ መጣው አይ ሂዱ ግባ ብያለሁ እሺ ምን ነው ሰላም ነው እንዴና አላው እንትን የሉ ምን የግቢ ባለቤት የሉም ምን ነው ጥሩ ነው ምንድነው አንተ ጥበቃ ነው አሁን ጥበቃ ነው የምሰራው ለምን አንድ 10,000 ብር ተወስደሽ ለምን ያለው ቃና ወጣ አላረገም እኛ ደግሞ እንደዚህ ነው ችግራችን ሰርተን ራሳችን መለወጥ አንፈልግም አረ ይከፍላሉ እኮ በወር 1,000 ያገኛለሁ በቃኝ እዚህ አጠገብ አሁን የሆነ ሰውዬ አለ አንተ ጥበቃ የምሰራው ማለት ነው ባለፈው በዚህ ሰሞን 50,000 ብር ተቀብሎ እንደኔ ሌባው ገባውና እቃውን ሰጠ አሁን
መኪና እየነዳ ነው በ50 ሺህ ብር ገዝቶ ማለት ነው። ትሰጠኛለህ ግን ጥሩ ይቃለ አለ ና በቃ ቁልፉን ራሱ ላሳይ ና ግባ አራድዬ ና ግባ ቆይ ቁም አንዴ ና ቤቱ የራስህ ተንበርከክ ካልተኩስብህ ተንበርከክ ቶሎ ለቀልድ እኮ ነው ያልኩኝ ቀልድ ነው እንዴ ቀልድ ነው እኮ ነው እኛ ምንድን ነው ጋሼ እሱ ነው ጥበቃ ቀልድ እኮ እኔ ኧረ በእናትህ ኧረ እኔ አይደለም ለምን ገባ ጊዜ